ሀይሚዬና ቡቡ እንግዲህ በእናንተ ጸብ አያምርባችሁም። ሁሌም ሳቂታ፣ ሁሌም ደስተኛ ነበራችሁ። ጨረቃዎች በጣም የምታምሩ ጥንዶች ናችሁ። እናንተ ቤት ጭቅጭቅ፣ ንዝንዝ አይተን አናቅም ነበረ። ሁሌም ደስተኛና ሳቂታ ለመሆን ከፈለጋችሁ ወደ እኛ ቻናል ብቅ በሉ ትሉ ነበረ እና ዛሬ ግን ምን ገጥሟችሁ ነው? ዩቱብ መቼም አንዳንድ ጊዜ ማያሳየን ነገር የለም እና አንዳንዴ ወደ ሚዲያ አብስቶ ወጣ ወጣ ማለት ነገር እና መዘዝ አለው ላችኋለሁኝ። ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙስማኤል ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ቻናሌን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ጥፋት ካለብኝ ሙስማኤል ይሄን አስተካኪ በሉኝ፣ በኮሜንት አሳውቁኝ። ውድ ቤተሰቦቼ ላይክ እና ሼር በማድረግ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁኝ። እና ምን ልላችሁ ፈልጌ ነው የመጣሁት፣ ሀይሚዬና ብሩኬ እንግዲህ ሰሞኑ የሆነ ሸይጣን ገብቶባቸዋል። እሱም እንግዲህ የሴት ሸይጣን ነች ማለት ነው እና በእነሱ ፍቅር መሀል ገብታ ለመበጥበጥ እየሞከረች ነው። በጣም ብዙ ነገር እያረገች ነው። እንዲለያዩ እኔን ይወደኛል፣ እኔን ያፈቅረኛል እያለች መካከል ላይ ገብታ እንግዲህ የብሩኬ የሩታና የአብርሽ ሳያንሰን እንደገና ደግሞ ሌላን ሰው አሁን ላይ እንትን ማለት ለእኛ ከባድ ነው የሚሆንብን እና እኛ ደስ የሚለን ስትዋደዱ ስትፋቀሩልን ነው እንጂ ስትጣሉ አንወድም ማለት ነው። እና ለቤተሰቦቻችሁ ክብር ስትሉ፣ ለቻናላችሁ ተከታታዮች ስትሉ ሰላም እንድትሆኑልን ነው እኛ የምንፈልገው። ስትፋቀሩ ፍቅሬ ውዴ ማሬ ስትባባሉ ነው እንጂ ተጣልታችሁ ማየት አንፈልግም። በተለይ ደግሞ እናንተ ማለት ነው በጣም ደሳስ የሚሉ ቪዲዮዎችን ነበር የምትለቁልን። ሁሌም ደስ ደስ የሚሉ ትምህርት ያላቸው፣ ሁሌም ለሚጣሉ ደግሞ ፍቅርን የሚያስተምር ነበረ የእናንተ ቻናል። ዛሬ እንግዲህ ምን እንደገጠመው አላቅም፣ እንደገጠማቸው አላቅም። በጣም ትንሽ ቅር የሚያስብል ነገር ነው ያየነው ማለት ነው። እና ይሄ ነገር ምንድን ነው ለማለት ነው የመጣሁት። እና ይሄ ነገር ቶሎ እንድትቀጩትና ወደ ድሮ ፍቅራችሁ እንድትመለሱ ነው እኔ የምጠይቀው እንደ ሙስማኤል ቻናል ቤተሰቦች ስም ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሌላኛው ደግሞ ሩታዬ እንግዲህ ቀጥላለች ማለት ነው። ባለችበት ሁኔታ ቀጥላለች እና አብርሽን ማስደመሟን ቀጥላለች ማለት ነው። ምክንያቱም ፍቅር በፍቅር ሆናለች። በቃ ምን ልበላችሁ፣ በጣም ደስ የሚል ቪዲዮዎችን የሰራችልን ነው ሰሞኑ እንዳያችሁት እንግዲህ በቃ ምን ልበላችሁ፣ ባለቤቴን ማስደሰት አለብኝ፣ ፊነት አለብኝ፣ በቃ በጣም ብዙ ነገር እያለች ነው እና ሩሙ ድረስ ሂዳ በቃ እያስደመመችው ነበረ። እስቲ እኔን ተመልከተኝ፣ የወለድኩኝ እኮ አልመስልም፣ ራሴ በጣም ሸንቀጥ ብያለሁኝ፣ እስቲ ጎብኘት አድርገኝ ብላዋለች ማለት ነው። ምክንያቱም በጸብ ነበረ ያለፈው። እሷ አሁን ከወለደች ወደ 1 ወር ከምናምን ሆኖታል። 2 ወር እንኳን ይሆናት አይመስለኝም፣ ግን 2 ወርም ሊሆናት ይችላል፣ ግን እንጃ እርግጠኛ ስላልሆንኩኝ ነው ማለት ነው። እና አብርሽ ደግሞ እንግዲህ ተራርቀው ስለነበረ አሁን ላይ እንግዲህ በራሷ በፈቃደኝነት ሲለምናት እምቢ ብላ ያው የሰውንም ምክር ሰምታ ነገሮችን ለማስተካከል እየሞከረች ነው። በዚህም ደግሞ በጣም ደስተኛ ነን እኛ የእናንተን ደስታ ስለምንፈልግ ማለት ነው። እና ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ። ወሬ አላብዛባችሁ፣ ሰላማችሁን በያላችሁበት ይብዛ። ላይክ እና ሼር ሰብስክራይብ አድርጉ። ቻው